ሰላም እንደምን አላችሁ የቻናላችን ቤተሰቦች፣ እንኳን ወደዚህ ታሪካዊ ቪዲዮ በሰላም መጣችሁ። ዛሬ በአብዛኛው ሰው ዘንድ ብዙም የማይወራለትን ነገር ግን ማወቅ ያለብንን አንድ እጅግ አስደናቂ ታሪክ አክሱም ከተማ ይዘንላችሁ ቀርበናል። አክሱም ስትባል ወደ አእምሯችሁ ቀድሞ የሚመጣው ምንድን ነው? ታላቁ ሐውልት፣ የነገስታቱ ታሪክ፣ የንጉስ ነጃሺ እስላማዊ ታላቅ አበርክቶና አሻራ፣ ወይስ የኦርቶዶክስ ተዋህዶ እምነት ማዕከልነቷ? አዎ፣ እነዚህ ሁሉ የአክሱም መገለጫዎች ናቸው። ነገር ግን ታሪክ በአንድ ወገን ብቻ አይጻፍም። በአፄ ኃይለ ሥላሴ የነገስታት ስርዓት ውስጥ የአክሱም ሙስሊሞች በዚህ ታሪካዊ ከተማ ስልጣኔ ውስጥ የንግድ፣ የዘመናዊ ትራንስፖርት፣ የፍልስፌት እና የወፍጮ ኢንዱስትሪዎችን በማስተዋወቅ ግንባር ቀደም ሚና እንደነበራቸው ያውቁ ኖሯል። ዛሬ ይህንን ዘመናዊነት በሰፊው ያስፋፉትንና በወቅቱ ለህዝብ እንደራሴነት በእጩነት ቀርበው የነበሩትን የአቶ መሐመድ ሳሊህን ታሪክ እንፈትሻለን። ፍጹም ክርስቲያናዊ በነበረ የዘውድ ስርዓት ውስጥ እንኳን ሳይቀር በንቃት የተሳተፉትን የዚህን ኩሩ አክሱማዊ ሙስሊም አስደናቂ ታሪክ እንነግራችኋለን። አብራችሁን ቆዩ። ታሪኩ የሚጀምረው በአፄ ኃይለ ሥላሴ ዘመን ነው። ክርስትና የመንግስት ሃይማኖት በነበረበት በዚያ የፊውዳል ስርዓት በአክሱም ከተማ አንድ ደማቅ ታሪክ ተጻፈ። ታዋቂው የአክሱም ሙስሊም ባላባት አቶ መሐመድ ሷሊህ ካሳሁን ወይም በሌላ ስማቸው ዘብሔረ አክሱም ወዲ ሐሰኔ ብሩ በሀገሪቱ በተካሄደው 5ኛው የህዝብ ተወካዮች ወይም የህዝብ እንደራሴዎች ምርጫ ላይ እኚህ ጥምጣም የለበሱ ኩሩ ሙስሊም በእጩነት ቀርበው ለህዝብ እንደራሴነት በይፋ ተወዳደሩ። ለአክሱም ከተማና ለታሪኳ የነበራቸው ጥልቅ ፍቅርና የማይናወጥ አክሱማዊነታቸው ደግሞ በወቅቱ በቋጩት ግጥማቸው እንዲህ ገልጸውት ነበር። ልዩ ምልክቴ የአክሱም ሐውልት ታሪኳ ጉሉ ነው የቀድሞ የጥንት ደግሞም ያደግኩባት የተወለድኩባት በጣም ደስ ይለኛል ማስታወስ ሐውልት። ከግጥሙ በላይ ግን በዚያ የንጉሥ ስርዓት ውስጥ የነበራቸው ከፍ ያለ የፖለቲካ ንቃትና ለህዝብ ያደረጉት የምረጡኝ ቅስቀሳ ዛሬም ድረስ ትልቅ መሪ ቃል መሆን የሚችል ነው። አቶ መሐመድ ሷሊህ ለህዝባቸው እንዲህ ብለው ነበር። እንደ ራሳችሁን ለመምረጥ በተሰጣችሁ መብት ሀገርንና መንግስትን በቅን ልቦናና በታማኝነት እንዲሁም ጠቃሚ ሀሳብ በማመንጨት ማብራሪያ በመስጠት በቂ ችሎታ አለው የምትሉትን እንደ ራሳችሁን ምረጡ። ይህ እውነታ ምን ያሳየናል? የአክሱም ሙስሊሞች ከግማሽ ክፍለ ዘመን በፊት የዲሞክራሲ ጭላንጭል ባልነበረበት ዘመን እንኳን መብታቸውን ተጠቅመው ከተማቸውን ያገለገሉ የማህበራዊ መዋቅር ዋና ምሰሶች ነበሩ። ይህ ታሪክ የሩቅ ዘመን ተረት አይደለም፣ ይልቁንም ዛሬም ድረስ በሰውኛ የታተመ ሕያው ታሪክ ነው። ይህንን ታሪክ የሰሩት ታላቁ አባት አቶ መሐመድ ሷሊህ ካሳሁን ዛሬም ድረስ በሕይወት አሉ። በአሁኑ ሰዓት በአዲስ አበባ ከተማ በመኖር ላይ ይገኛሉ። አላህ እድሜያቸውን ከጤና ጋር ያርዝምልን። ይህንን ውድ ማህበራዊ እውነታ ፈልፍሎ በማውጣት ታሪኩ እንዳይጠፋ በትክክል እንዲሰነድ በመተባበር ረገድ ትልቅ አስተዋጽኦ እያደረገ ያለውን የአንትሮፖሎጂ የፒኤችዲ ተመራማሪ መሐመድ አወል ሀጎስን እጅግ በጣም አመሰግናለሁ። ነገር ግን ዛሬ ትልቅ የታሪክ ምንጸት እያየን ነው። በ21ኛው ክፍለ ዘመን በህገ መንግስታዊና በፌዴራላዊ ስርዓት ውስጥ እየኖርን የአክሱም ሙስሊሞችን ቀደምትነትና ባለውለታነት ዝቅ ለማድረግ የሚጥሩ አካላትን እያየን ነው። ሴት ተማሪዎች በሂጃባቸው ምክንያት ከትምህርት ሲታገዱ፣ ሰላት እንዳይሰግዱና መስጂዶቻቸው ሲፈርሱ እና መቀበሪያ ማሳጣት በገዛ ከተማቸው ተመልካች ለማድረግ የሚደረገውን ጥረት እየታዘብን ነው። ይህ ፍጹም ዘመኑን ያልዋጀ አስተዳደርና የአፓርታይድ ስርዓት ነጸብራቅ ነው። እንዴት በአፄው የፊውዳል ስርዓት የነበረውን ማህበራዊ ትስስር፣ የፖለቲካ ተሳትፎ ዛሬ በሰለጠነው ዘመን ወደ ኋላ ይጎትቱታል? የአሁኑ የአክሱም አስተዳዳሪዎች አስተሳሰባቸው ከግማሽ ክፍለ ዘመን በፊት ከነበረው የፊውዳል ስርዓት አስተሳሰብ ያነሰ መሆን ነበረበት? ታሪክ አይዋሽም፣ ማህደራቱም ሕያው ምስክሮች ናቸው። እናንተስ ስለዚህ አስደናቂና ሕያው ታሪክ ምን ታስባላችሁ? ለአቶ መሐመድ ሷሊህ ያላችሁን መልካም ምኞትና አስተያየታችሁን በኮሜንት መስጫው ላይ አካፍሉ። ይህ ፖለቲካሊ ሙስሊማት ቻናል ነው። እኔ ዘቢባ ሀሰን መሐመድ ነበርኩኝ። ቪዲዮውን ላይክ፣ ሼር በማድረግ ታሪኩን ለብዙዎች እንዲደርስ ያደርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።